ስልኮ ዳታ ቶሎ ቶሎ እያለቀበው ተቸግረዋል? እንግዲያውስ በሚከተሉት መንገዶች ገንዘቦን መቆጠብ ይችላሉ። አንደኛ፣ ባክግራውንድ ዳታን መገደብ። ባክግራውንድ ዳታን ለመገደብ የሚከተሉት መንገድ እንደየስልኮ አይነት ይለያያል። ለምሳሌ አንዳንድ ስልኮች ላይ ሴቲንግ ውስጥ ከገቡ በኋላ ዳታ ዩዜጅ የሚለውን አማራጭ ሲጫኑ በሞባይሎ ስክሪን በስተቀኝ ራስጌ 3 ነጥቦች ሲመጡልዎት 3ቱን ነጥቦች ይጫናሉ። ከዚያም ሪስትሪክት አፕ ባክግራውንድ ዳታ የሚለውን አማራጭ ነክተው ኦኬ የሚለውን የማረጋገጫ ቃል ሲጫኑ ባክግራውንድ ዳታ ሪስትሪክትድ የሚል ማሳወቂያ ይደርሶታል። የሳምሰንግ ጋላክሲ እና ሌሎች ተመሳሳይ ስልኮች ተጠቃሚ ከሆኑ ደግሞ በሴቲንግ ስር ኮኔክሽን የሚለውን አማራጭ በመጫን ዳታ ዩዜጅ መርጠው ዳታ ሴቨርን ኦን ያደርጋሉ። በተጨማሪም ሞባይል ዳታ ዩዜጅ ውስጥ በመግባት ብዙ ዳታ እየተጠቀመ ነው ብለው የሚያስቡትን መተግበሪያ መርጠው ባክግራውንድ ዳታውን መገደብ ይችላሉ። ለምሳሌ ፌስቡክ ባክግራውንድ ዳታ እንዳይጠቀም ለመገደብ ፌስቡክ የሚለውን በመጫን አለው ባክግራውንድ ዳታ ዩዜጅ የሚለውን ማጥፋት ይችላሉ። ሁለተኛ፣ መተግበሪያዎችን ለማዘመን ወይንም አፕዴት ለማድረግ ዋይፋይ ብቻ እንዲጠቀሙ ማድረግ። የፕሌይ ስቶር መተግበሪያ ሴቲንግን በማስተካከል መተግበሪያዎችን ሲያዘምኑ ወይንም አፕዴት ሲያደርጉ ዋይፋይ ብቻ እንዲጠቀሙ ማድረግ ይችላሉ። በመሆኑም በቅድሚያ ፕሌይ ስቶር መተግበሪያን ከመረጡ በኋላ የመተግበሪያውን ሴቲንግ ከፍተው ኔትወርክ ፕሪፈረንስ በሚለው አማራጭ ስር አፕ ዳውንሎድ ፕሪፈረንስ የሚለውን በመንካት ኦቨር ዋይፋይ ኦንሊ የሚለውን መምረጥና ደን ማለት ይኖርቦታል። በተጨማሪም አውቶ አፕዴት አፕስ እና አውቶ ፕሌይ ቪዲዮስ በሚሉ አማራጮች ስር አውቶ አፕዴት አፕስ ኦቨር ዋይፋይ ኦንሊ እና አውቶ ፕሌይ ቪዲዮስ ኦቨር ዋይፋይ ኦንሊ የሚሉ አማራጮችን መምረጥና ደን ማለት ያስፈልጋል።